ሰበር አስደሳች ዜና ይዤላችሁ ቀርቤያለሁ። ዛሬ ግንቦት 3 2017 ላይ እንገኛለን። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በመላው ዓለም ላይ ሆናችሁ ወቅታዊ መረጃን እየተከታተላችሁ ምን አዲስ ነገር አለ ብላችሁ የምትጠባበቁ ውድ ኢትዮጵያውያን ዛሬም እጅግ አስደሳቹን መረጃ ይዤላችሁ መጥቻለሁ። ገባ ገባ በሉ፣ ላይክ አድርጉት። ዛሬ እርግጠኛ ነኝ ደስታችሁ ሙሉ ይሆናል ማለት ነው። ከሰሞኑ የነበሩ መረጃዎችን የዛሬው የተለየ ነው። ማሻአላህ ተባረከላ። ዛሬ እጅግ በጣም ደስ ብሎኛል። ደስ እንደሚላችሁ ተስፋ አደርጋለሁ። ገባ በሉ። ያው እንግዲህ ጠፍቼ ነበር። ጉዳዩ የስደተኞች ጉዳይ በተለይም ደግሞ ታጠቅ ሚዲያን ይመለከተዋልና እነሆ ታጠቅ ሚዲያ እየተከታተለ ለዜጎች ይጠቅማሉ የሚላቸውን መረጃ ወደ እናንተ ይዞ መምጣቱን ከቀጠለ እነሆ ቀናት ተቆጥረዋል። ከሰሞኑ በየቀኑ እየተከታተለ ዛሬ ደግሞ የተለየ ሰበር ዜና አለኝ። ደስ እንደሚላችሁ ተስፋ አደርጋለሁ። ግንቦት 3 2017 ላይ እንገኛለን። ላይክ አድርጉት ለሌሎችም እንዲደርስ። እንኳን ደስ አላችሁ። ወደ ዋናው መረጃ ልግባላችሁ። በጉጉት እየተጠባበቃችሁ ለነበረው የሳውዲ አረቢያ የምህረት አዋጅ እነሆ በመንግስት ኦፊሻል በሆነ መንገዱ በይፋ ተገልጿል። እንኳን ደስ አላችሁ። ይሄ ብቻ ሳይሆን የተሰጠው የጊዜ ገደብ ደግሞ እጅግ የሚያንበሻብሽ ነው። ገንዘብ የለኝም ለሚሉት እንኳ እየሰሩ ኢቃማቸውን የሚያወጡበት ጊዜ ያለ ይመስላል። ይህ ማለት እየሰራችሁ ክፈሉ አይደለም። ምን ያክል ጊዜ የተሰጠ ይመስላችኋል? 6 ወር። አላሁ አክበር። 6 ወር። እስከ 6 ወር ድረስ ዜጎች ረጋ ሰከን ብለው ገንዘባቸውን ጠርቀምቀም አድርገው እንኳን ደስ አላችሁ። ዛሬ የሰው ሀብት ሚኒስቴር በዛሬው ዕለት ቀን ጀምሮ እነሆ ተግባራዊ እንደሚደረግና ለሚቀጥሉት 6 ወር ድረስ ዜጎች ተረጋግተው ይህንን ከከፊል ወደ ሌላ ከፊል መቀየር እንደሚችሉ የሳውዲ አረቢያ መንግስት ኦፊሻል የሆነ በይፋ መረጃውን ሰጥቷል። ይህም በዚህ አጋጣሚ በሰጠው መግለጫ መሰረት ከዛሬ ጀምሮ ለሚቀጥሉት 6 ወር የሰራተኞችን ከሚፈልጉት ስፖንሰር መቀየር የሚችሉ መሆኑን ገልጾ በተለይም ደግሞ ከማስታወቂያው ቀን በኋላ ከዛሬ ጀምሮ ማለት ነው ስፖንሰሩ ቢበልቅበት ማስተካከል አይቻልም። ይህ ደግሞ የሆነው የሳውዲ አረቢያ መንግስት ይህ ዕድል ተከፍቶልኛል በሚል ብዙ ሰራተኞች ጣጥለው እንዳይወጡ ለማድረግ እነሆ ከዛሬ ጀምሮ ማንኛውም ሰው ከስፖንሰሩ ጋር ተስማምቶ መስራት አለበት። ስፖንሰሩ ነገ ዛሬ ጀምሮ ብላቅ ቢያደርግበት የዚህ ዕድል ተቋዳሽ እንደማይሆን በማወቅ ስህተት እንዳትሰሩ ታጠቅ ያስገነዝባል። የሳውዲ አረቢያ የሰው ሀብት ሚኒስቴር ዛሬ ባወጣው መረጃ መሰረት ይሄ ተግባር ለሚቀጥሉት 6 ወራት ተግባራዊ እንደሚሆንና ዜጎች እጅግ በጣም እንኳን ደስ አላችሁ። በእነዚህ ጊዜያት ውስጥ ብዙ ችግሮችን መቅረፍ የምንችል መሆኑን እየገለጽኩ በተለይም ከዚህ ቀደም በግምት እስከ 60 ቀን 90 ቀን ሊሆን ይችላል ብለን የነበረው ከጠበቅነው በላይ 6 ወር ተሰጥቶናልና ዜጎች እንኳን ደስ አላችሁ። ታጠቅ እጅግ በጣም ተደስቷል። ይህና በተለይም ደግሞ አሁንም በዜጎች ጉዳይ ላይ ያሉ አንዳንድ ችግሮችን ለመፍታት ከሚመለከተው አካል ጋር በአላህ ፈቃድ በነገው ዕለት ታጠቅም ከቆንስላ ከፍተኛ አመራሮች ጋር ጥያቄዎቻችሁን ዜጎች ያሉ ችግሮችን ለማቅረብ ዝግጁ ነኝ። በዚህም በተደጋጋሚ ከምትሰጡኝ አስተያየቶችና ታጠቅን ከሚገጥሙት ተግዳሮቶች መካከል ብዙዎችን ለማቃለልና ለመፍታት እድል አገኛለሁ ብዬ ተስፋ አደርጋለሁ። በተለይም ደግሞ የማገኛቸውን መረጃዎችና ደግሞ የናንተ ከዜጎች ያሉ ችግሮችን ለሚመለከተው አካል በማቅረብ ችግሮቹ የሚቃለሉበትን
ነገሮች ወደ 11 ነጥቦችን እንግዲህ አዘጋጅቻለሁ። ተጨማሪ ምናልባት በዜጎች በኮመንት አሁንም እነዚህን ጥያቄዎች ዜጎች አንገብጋቢ ናቸው ስለዚህ ብትሉና ለሁሉም ህግን በተከተለ መንገዱ